የሰው ልጅ ሰድቤ አላውቅም። በቃ ሀቡ በቃ ወደ ጨዋታሽ ተመለሽ። በማርያም ይሄንን ነው የኔ ሲሆን በቃ ይባላል። ለምን እንቃወማለን? ሀቡዬ እስከ መጨረሻ ድረስ እንቃወማለን። እግዚአብሔርን እስከ መጨረሻ ነግሬዋለሁ፣ ለፈጣሪ ነግሬዋለሁ። ፍርዱን እንዲያሳየኝ ጠይቄዋለሁ። የጊዜ ገደብም ሰጥቼዋለሁ። ከዛም በኋላ ካልፈረደልኝ ግን የማደርገው ነው ያውቃለሁ። በቃ ሃይማኖት አልባ ነው የምሆነው። ከዛም በኋላ ነግሬዋለሁ ለፈጣሪ እንዳምነው ያድርግልኝ ካለ ብለዚህ ሃይማኖት አልባ ነው የምሆነው። ከዚህ በኋላ ሃይማኖት አልባ ነው የምባለው። ሃይማኖት የሌለሽ ነው የምሆነው። በቃ ምንም 666 ነው የምሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ይረገጣል። በአላህ በእናትሽ በቃ ማይትሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ። እኔ ሴጣን አምላኪ ነው መሆኑ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታይ ያለችሽ ነው። ጠብቃለሁ ፍርዱን ከሱ በቃ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው ሀቡ? እንዴ እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪኝ ሴትዮ። ኧረ ተይ እንጂ እንዴ እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። በቃ ስለዚህ ለአላህ ከተውሽ ይኸውልሽ ማሬ ይኸውልሽ አንቺ ባላህ ነው ዝም የሚለው። እኔ አንድ ሰው ሆኜ የሁሉ ነገር ሲደረግብኝ እኮ በቃ ሰው ነው የቆምኩት። በቃ ይኸውልሽ አሁን ይኸውልሽ ሀቡ ለአላህ ሰጥተሻል። ለስንት ሰው በሁለት ዓመት ውስጥ የስንት ሰው ባብሻሉ ለስንት ሰው ቆም ያለው ለአላህ የሰጠ ሰው ደግሞ ይኸውልሽ አላሁን የፈተናሽ ነው። ለአላህ የሰጠ ሰው እንደዚህ አይልም። በቃ አንቺ ለአላህ ሰጥተሻል፣ አላህ ፍርዱን ያሳይሻል። ሁሉ ጠብቃለሁ። አንድ ሰው ደግሞ ነገርሽ ለአላህ ከሰጠሽ ጸሎት አድርገሽ ምናምን ተመለሽ። በቃ ትንሽ ቆይተሽ ግቢ ሀቡ እስቲክፋር አድርጊ ማሪ። ምን ሆነሽ ነው?